እንዴት ናችሁ ብዬ ስደውል እንዴት ነሽ ደህና ነሽ ወይ ገንዘብ ለምን አትልኪ? የለም እኮ ሰላምታ የለም፣ ሰላምታ የለም፣ የለም ሰላም የሚለኝ ሰው የለም። እንዴት ነሽ እንዴት ነሽ? ትንሽ እኮ እንትን ተቸግሬ ምናምን። የስንታችሁን ቀዳዳ ልሸፍን እኔ? የስንታችሁ ቀዳዳ ልሸፍን? የትኛውን ልሸፍን? ለአንዱ ልጅ መሆን ያልቻልኩት የማናችሁ ልሸፍንላችሁ? ቆይ እንዴት ነው የማስረዳችሁ እናንተ? ልክ ደሞዝ ቀጥሪ ይደውሉና ልጅ ምናምን የለም እንዲሆነ እንዴት? ቆይ እሺ ምን ልሁን እኔ? ምን ልሁን? እሺ ለልጅ አንድ ሱሪ መግዛት ያልቻልኩ ሰው ለሁላችሁ መሆን ይችላል እንዴ? የደሞዝ ቀን ለምንድን ነው ትዝ ብላችሁ? ምን አለ እንደዚህ እንኳን ብናፍቃችሁ ሳታስ ብትፈልጉኝ፣ ቆይ ሳታስ ብትፈልጉኝ ከነጉለቴ ብትወዱኝ፣ ከነጉለቴ ብትወዱኝ እህቴ እንዴት ነሽ መባል እራሱ እፈልጋለሁ እኮ ማርያምን እፈልጋለሁ። እህቴ እንዴት ነሽ? ልጄ እንዴት ነሽ? ጓደኛዬ እንዴት ነሽ መባል እፈልጋለሁ እኮ ግን ማንም አይለኝም፣ ማንም አይለኝም፣ ማንም ሰው አይለኝም። መድኃኒዓለም ማንም ሰው ልጄ እንዴት ነሽ የሚለኝ ሰው የለም። እህቴ እንዴት ነሽ? ጓደኛዬ እንዴት ነሽ የሚለኝ ሰው የለም። ማርያምን ግን ልጄን ጎዳሁት። ለልጄ ምን ሆንኩኝ? ለልጄ ምን አደረግኩኝ? ለልጄ ምን አደረግኩኝ? ምንም ያደረግኩት ነገር የለም። አንድ ጥብቆ አልገዛሁለትም እኔ። አንድ ሱሪ ለልጄ አልገዛሁለትም። አንድ ሱሪ ለልጄ፣ አንድ ሱሪ መብራን ለልጄ፣ አንድ ሱሪ እንደዛ እስከ 6 ወር 9 ወር ብቻ ቢያምረኝም አፌን ዘግቼ እየተሰደብኩኝ እየተረገምኩኝ ለልጄ ስል እየተረገምኩ ልጄን ታውቃላችሁ? እግዚአብሔር ምስክሬ ነው። 1 ዓመት እንኳን እንደ እናት አላጠባሁትም። 1 ዓመት ልጄን አላጠባሁትም። እኔ ልንከራተት 1 ዓመት አላጠባሁትም ልጅ። እግዚአብሔር 6 ወር ነው ጥዬ የወጣሁት። 6 ወር እንደዚህ ልብሴን ሳይለቅ ለምን ትፈትነኛለህ? ለምን ምንም ነገር ያልፋል። ማርያምን ያልፋል። ጭንቀት ትቀራረሳት መድኃኒዓለምን እንደዚህ ገብቶኝ ህዝብ ፊት ያለቀስኩበትን ቀን እንደዚህ ቡና ደርሰው እግዚአብሔርን አንዳንዴ ማለት ነው ውስጤ ዲቶል ጠጪ ይለኛል። ገባችሁ? ጥርስ የማይሸፍነው ብዙ በቃ ጥርሴ ብዙ ነገሮችን ይሸፍንልኛል። ገባችሁ? ዲቶል ቀርቤ ነው። ዲቶል መጠጣት እችላለሁ። ብረሳ ማንም በሞት ማንም ሰው ይረሳኛል። ማንም ሰው ወለ እናት ወለ እህት ወለ አክስት ወለ አጎት ትናንትና ጠይቆኝ የማያውቀው ሁሉ መንገድ ተሻግሮ መጥቶ ይቀብረኛል። አፈር አባታችሁ ብሉ፣ እግዚአብሔርን አፈር ብሉ። በሞት ተሻግራችሁ በመኪና ተሳፍራችሁ መጣችሁ እኔን ትቀብሩኛላችሁ። እኔን ትቀብሩኛላችሁ። በስንት ፈተና ይቆምችኋለች። ትቀብሩኛላችሁ። ከዛን ትረሱኛላችሁ። በቃ አለቀ። የሚጎዳው ግን ልጄ ነው። የሚጎዳው ልጄ ነው።